ስልካችሁ ቻርጅ ሲያደርግ እንደዚህ አይነት ምርጥ አኒሜሽን የምትፈልጉ ከሆነ አሁንም ማሳያችሁን ቀላል ስቴፕ በማድረግ ትችላላችሁ። አዲስ ነገር ከተማራችሁ ደግሞ ፎሎ እና ላይክ ታደርጉኛላችሁ ያሳያችሁ። እነንም ለማድረግ መጀመሪያው ትግቡና ቲክቶክ ላይ ከገባችሁ በኋላ ሰርች ማድረጊያው ላይ ቻርጂንግ አኒሜሽን ብላችሁ ሰርች አድርጉ። ከዛ እናንተ የፈለጋችሁት ከሚመጡላችሁ አማራጮች ውስጥ አንደኛውን ክሊክ አድርጉ። ለምሳሌ ኛውን መረጥኩኝ እኔ። ከዛ እዚህ ጋር መታችሁ እቺን ሰርች ማድረጊያው ላይ ኮፒ ሊንክ አድርጉት። ኮፒ ሊንክ አረጋችሁ በኋላ መልሳችሁ ወደ ቴሌግራም ምትላለች እሷን ክሊክ አድርጋችሁ ትገቡና ወደ ኋላ እንዴት ተመለሱና መልሳችሁ ሰርች ምልክቱን ንኩና ዚዛ አፕ ብላችሁ ሰርች አድርጉ። ዚዛ አፕ ብላችሁ ሰርች ካረጋችሁ በኋላ የሚመጣላችሁ ይሄኛውን 4000 ሜምበር ያለውን አንዴ ክሊክ አድርጉትና ጆይን አድርጉ ቻናሉን። ካረጋችሁ በኋላ ይሄኛውን ቻናል ማለት ነው እዚህ ጋር የምታገኙት ዌብሳይት ጥቆማ ክፍሏን ብያስቀመጥኩታለ። ይሄኛውን አንዴ ሊንኩን ክሊክ ታረጉታላችሁ ማለት ነው። ሊንኩን ክሊክ ካረጋችሁ በኋላ ይሄኛውን ክሊክ አድርጋችሁ ኦፕን ኢን ብራውዘር የሚለውን ክሊክ አድርጉት። ከዛና እዚህ ጋር ዳውንሎድ ምልክት አለች እሷን ዳውንሎድ አድርጓት። ይሄን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ወደ ኋላ ተመለሱና ወደ ስልካችሁ ሴቲንግ ተመለሱ። ስልካችሁ ሴቲንግ ላይ ከገባችሁ በኋላ ሞድ ኤንድ ሩቲን የሚለው ላይ ግቡ። ሩቲን የሚለው ላይ ንኩትና ይሄን ፕላስ ምልክቱን አንዴ ክሊክ አድርጉ። ካችሁ በኋላ እንደዚህ ይመጣላችኋል። ከዛ ኢፍ የሚለው ላይ አንዴ ክሊክ ታረጉትና እዚህ ጋር መታችሁ ቻርጂንግ ስታተስ የሚላለ እሱን አንዴ ክሊክ አድርጉት። እሱን ክሊክ አድርጋችሁ በኋላ ቻርጂንግ የሚለውን ደን አድርጉ። ዜን የሚለው ላይ ተመለሱና እዚህ ጋር ዋልፔፐር የሚላለ እሱን ክሊክ አድርጉት። ከዛ እዚህ ጋር እንደምታው ሎክ ስክሪን ዋልፔፐር መሐለኛውን ክሊክ አድርጉት። እሱን ክሊክ አድርጋችሁ በኋላ እዚህ ጋር እንደምታውት ቪዲዮ ወይም ደግሞ ዳውንሎድ የሚለው ላይ ትገባላችሁ እናንተ የፈለጋችሁት ላይ። ከዛ ይሄኛውን ቪዲዮ እንመርጥለታለን ማለት ነው። የኛውን ቪዲዮ ከመረጥን በኋላ ልክ እንደዚህ ይመጣልናል። እንደዚህ ከመጣልን በኋላ ደን እንለዋለን። ከዛ እንደዚህ ካረግን በኋላ ሴፍ የሚለውን ክሊክ እናረጋለን። ከዛ እንደምታውት እንደዚህ ይመጣላችኋል። ከዚህ በኋላ እንደዚህ ሲመጣላችሁ የሚገርም አኒሜሽን ያሳያችኋል። ከዚህ በፊት የምታውቁ ከሆነ አንድ ቁጥር ጻፉ፣ ካላወቃችሁ ለቁጥርን ጻፉ። ከተመቻችሁ ላይክ እና ፎሎ አድርጉ።